ሰላም ሰላም የእግዚአብሔር ቤተሰቦች ሰላማችሁ ይበዛ ይሁን። እንዴት ናችሁ? ሁሉ ደህና፣ ሁሉ ሰላም ነው። ክብሩ ሁሉ ለጌታ ለኢየሱስ ይሁን። የጌታ ሰላምና ጸጋ ይብዛላችሁ። እግዚአብሔር አምላክ በዚህ ቀን በዚህ ሰዓት ላችሁ መልካም ነገር ያደርጋል። ድሉ ደግሞ የእናንተ ይሆናል፣ የጠላት አይሆንም። የእግዚአብሔር ሰው ነቢ አማኑኤል አይቼ ነበረ። ነቢ መልካሙ አይቼ ነበረ። እንግዲህ ሁላችንም ስግቡና አብረን ጸልየን እንወጣለን። ጌታ መልካም ያደርጋል። መልካም ሁሉ ባለቤት ኢየሱስ ከኛ ጋር አለ። ድሉ ደግሞ የኛ ይሆናል። ውርደትን የሚፈልግ ጠላት ያፍራል። በክብር መመለስ ይሆናል። በክብር ደግሞ መሄድ ይሆናል። የክብር አምላክ እናንተ ጋር አለ። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ያድናል። እና የእግዚአብሔር ቃል ሲናገር እንዲህ ይላል፣ አንድ የሚያከብሩኝን አከብራለሁ፣ የሚናቁ ደግሞ ይናቃሉ ይላልና እግዚአብሔር ባከበርነው መጠን እግዚአብሔር ያከብረናል። ስለዚህ ወንድሞቼ እህቶቼ፣ ምንም ሁኔታ ባይመች ሁኔታ ባይናገር እግዚአብሔር ስታከብሩት እግዚአብሔር ያከብራቸዋል። በምትሄዱበት መንገድ ሁሉ የእግዚአብሔር ክብር ከእናንተ ጋር ይሆናል። የእግዚአብሔር መንፈስ ይረዳቸዋል፣ ያግዛቸዋል። ስለዚህ እግዚአብሔርን ማክበርን አትተው። እግዚአብሔር ማክበርን ደግሞ በምንድን ነው የምትሉ፣ እግዚአብሔርን እንደ ቃሉ በመሆን እግዚአብሔር ማክበር፣ እንደ ቃሉ በማገልገል እግዚአብሔር ማክበር፣ እንደ ቃሉ በመታዘዝ እግዚአብሔር ማክበር ነው። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ሕያው ነው ካለ በኋላ ኢየሱስ ሕያው የሆነው በምንድን ነው ብለን ስናስብ እሱ በፍቅር ሕያው ነው፣ ደግሞ በምህረትም ሕያው ነው፣ በይቅርታም ሕያው ነው። ኢየሱስ በሁሉ ሙሉ አምላክ ነው። ስለዚህ ያመንነው ሙሉ አምላክ ስለሆነ ዛሬ ከእናንተ ምንድን ነው እግዚአብሔር ማክበር የምንለው ነገር ምንድን ነው ካላችሁ፣ ለእግዚአብሔር መኖር ነው። እግዚአብሔር ሕያው አምላክ ነው። ሕያው የሆነው አምላክ ሕያው የሆነ ነገር ካንቺ ይጠብቃልና ኢየሱስ ሕያው ነው። ኢየሱስ የማይቀየር የማይለወጥ አምላክ ነውና እንዲህ ይላል፣ አባቴ እስከ ዛሬም ይሰራል እኔም ደግሞ እሰራለሁ ያለ እስከ ዛሬ አብ ይሰራል፣ ስራውን አላቆመም። ወልድም እስከ ዛሬ ይሰራል። ዛሬ እናንተም ደግሞ በጽድቅና በእውነት የእግዚአብሔር ስራ እንድትሰሩ እግዚአብሔር መልካም ነገር በሕይወታችሁ በዘመናችሁ ያደርጋል። ድሉ ደግሞ የእናንተ ይሆናል። የእግዚአብሔር ስም በሕይወታችሁና በዘመናችሁ ላይ ከፍ ማለት ይጀምራል። እግዚአብሔር ባከበራችሁ ይልቅ እናንተ እግዚአብሔር ሲያከብር ራሱን በእናንተ ላይ ያስጠራል። እንደገና ደግሞ እናንተንም በእናንተ ላይ ሆኖ እርሱ ከፍ ያደርጋል። እሱ ወደ ትልቅ ቦታ ያደርሳል። ብዙ ጊዜ እግዚአብሔር ቃል ሲናገር ዝቅ ያለ ከፍ ይላል ይላል። ስለዚህ ዝቅ ስትሉ የተዋረዳችሁ አይምሰላችሁ። ዝቅ ስትሉ ሰዎች፣ ጓደኛ፣ ዘመድ፣ ቤተሰብ ስተዋችሁ አትዘኑ የለብን። ስተዋችሁ ከሰው ሐሳብ ለይተው ወደ ራሱ ሐሳብ ሊያስገባ እግዚአብሔር ምን ያደርጋል? አጠገብ ያለው ሰዎች ናቸው መጀመሪያ እኛን መግፋት የሚጀምሩ። ዮሴፍን የገፉት ወንድሞች ናቸው። ዮሴፍን የገፉ ቤተሰብ ነው። ምን ስለሆነ? ህልምና ራእይ ስላለ። ዛሬ ራእይ ካለ ህልም ካለ ትገፋለህ።
መገፋት አይቀርም። ስለዚህ ኢየሱስ ላይም የመጣው ያ ቻሌንጅ ምንድነው ካላችሁ ገና በመወለዱ ሴፍ በማርያም ላይ ሲመዘዝ ነበረ። ያ ሴፉ ለምንድን ነው ካላችሁ ራእይ ስላለ ይሄ ሰው ብዙ ሰውን የሚያድን አምላክ እንደሆነ ስላዩ ጠላቶች ቀኑ። ዛሬም በአንተ ውስጥም የሆነ ህልም አለ፣ በአንቺ ውስጥም ህልም አለ። ይህን ህልም አይቶ ወንድም፣ እህት፣ አጎት፣ አክስት ሁሉ ዞር ብሎ ሊሆን ይችላል። እግዚአብሔር ግን ዮሴፍን ያሰበ አምላክ እግዚአብሔር እናንተን ያስባቸዋል። የዮሴፍ አምላክ ደግሞ የእናንተም አምላክ ነው። ስለዚህ እናንተ ግን ያ ሁሉ በሆነ ሰዓት ምን ሁኑ? እንደ እግዚአብሔር ሐሳብና እንደ እግዚአብሔር ቃል ጠላቶቻችሁን ውደዱ። ጠላቶቻችሁን በወደዳችሁ ልክ እግዚአብሔር ደግሞ ታከብራላችሁ። ስታከብሩ ደግሞ እሱ እናንተን ያከብራል። በሰዎች ዘንድ ብትጠሉ መልካም ነው ይላል። ስለዚህ ሰዎች ቢጠሏችሁ እነሱ ምንድነው የሚፈልጉ? የዓለምን ነገር ስለሚፈልጉ እናንተን ሊጠላችሁ ይችላል፣ እናንተ ላይቀበሉ ይችላል። ግን ከእናንተ ጋር ያለ አምላክ እግዚአብሔር ትልቅ ነው። ትልቁ አምላክ ትልቅ ነገር ያደርጋል። ድንቅና ታምራት በሕይወታችሁ ያደርጋል። የዮሴፍ አምላክ የእናንተም አምላክ ነው። ዮሴፍን እንዳከበረ አለቅ ያከተመ ወንድሞች ብሎ በጉርጋድ በጣሉ ሰዓት ከጉርጋድ አውጥቶ ደግሞ በሸጡት ሰዓት ከዚህ በኋላ በቃ አይገኝም ጠፍቷል ብሎ ሲጠብቁ እርሱ በክብር እንደተመለሰ እግዚአብሔር ወደ አሳየው ቦታና ህልም ጋር እንደደረሰ በኢየሱስም ዛሬ ወደ ህልማችሁና ወደ ቦታችሁ ትደርሳላችሁ። ጌታ አምላክ ይህን ያደርጋል። ድሉ የእናንተ ይሆናል። በኢየሱስም የጉብኝት ጊዜ፣ የሰላም ጊዜ፣ የድል ጊዜ ይሁንላችሁ። ያከበሩኝን አከብራለሁ ያለ አምላክ እግዚአብሔር እናንተን ያከብራችኋል። ውርደት፣ ውርቀት ለዳብሎስና ለሰራተኞች ይሆናል። ነቀፌታ ከእናንተ ላይ ይወገዳል። የእግዚአብሔር ክብር በላያችሁ ላይ ይወጣል። ዮሴፍን አለቀለት ብሎ ሰዎች ካሰቡ ሰዓት ጀምሮ ዮሴፍ በቃ ከታሰረ ቆይቷል። በቃ ይሄ ዕብራውያን እንዲሆናል ስል አንድ ቀን ወደ ህልሙ ጋር እንዳደረሰ እንዳስቸኮሉ በኢየሱስም ዛሬ ማታ ያስቸኩላቸዋል። ዛሬ ማታ አስቸኩሎ ወደ ቦታችሁና ወደ ራያችሁ ትደርሳላችሁ፣ ወደ ህልማችሁ ትደርሳላችሁ። በዚህ ማታ እግዚአብሔር አምላክ ይህን በህይወታችሁ ያደርጋል። ተባረኩ። ክፉ ያገኛችሁ። ጌታ ከእናንተ ጋር ይሁን። የእግዚአብሔር ክንድ በህይወታችሁና በዘመናችሁ ላይ ይገለጥ። እፍረት አይሆንም፣ መሸማቀቅም አይሆንም፣ ድል ግን ይሆናል። አዘን በህይወታችሁ የጠራ ክሳራ በህይወታችሁ የጠራ አለመሳካት በህይወታችሁ ላይ የጠራ ሟርተኛ ይስማ፣ አስማተኛ ይስማ፣ ደጋሚ ይስማ። ከእናንተ ጋር ያለው ጌታ ያከብራችኋል። ድሉ የእናንተ ይሆናል። አዲስ ነገር ይሁን። ተባረኩ። ኢየሱስ ጌታ ነው። እንግዲህ ኢየሱስ ያድናል። 5 ሰው ደግሞ አየው። እኔ እንደውም ጸልዬ ለይቴ ጸልዬ ልወጣ ነበረ፣ ግን እስቲ መታችኋል። ለመግባት የምትፈልጉ መግባት ትችላላችሁ። ኢየሱስ ያድናል። ታለፈ እንደ ዋዛ ተረሳ ሁሉ መከራ፣ ኢየሱስ ቤት ስገባ፣ ኢየሱስ ቤት ስገባ፣ ኢየሱስ ቤት ስገባ፣ ወዳጄ ቤት ስገባ። ሃሌሉያ! ኢየሱስ ጌታ ነው። ክብር ሁሉ ለጌታ ለኢየሱስ ይሁን። ሕያው የሆነ አምላክ እግዚአብሔር በእናንተ ውስጥ ያለው ጸጋ ሕያው ሆኖ ያድጋል እንጂ አይሞትም፣ አይከስምም። ውስጣችሁ ያለውን ጸጋ ሊያጠፋ ሊያስጨነግር ራያችሁን መንገድ ላይ ሊያስቆም የወጣ አያገኛችሁም። ወንድም ቢሆን ቤተሰብ ቢሆን አያስቆማችሁም። ዮሴፍን ወንድሞችና ቤተሰብ ሊያስቆም ነበረ። እግዚአብሔር ግን በእርሱ ያየውን በእርሱ ይፈጽማልና ወዳየበት እንደወሰደ በኢየሱስም ወዳያችሁ ከፍታ እርሱ ወደ ተመለከተው ክብር ውስጥ በኢየሱስም የምትገቡበት ምሽት ይሆናል። እግዚአብሔር አምላክ ይሄን በዘመናችሁና በሕይወታችሁ ያደርጋል። ኢየሱስ ያድናል። ህልማችሁ አይሞትም፣ ህልማችሁ አይከስምም፣ ህልማችሁ ደግሞ አይበሰብስም። ወደ ህልማችሁና ወደ ግባችሁ ትደርሳላችሁ። ዮሴፍ እስር ቤት ገብቶ 2 ዓመት በሆነ ጊዜ በእናት አደራ አስበኝ ያለው ያ እስረኛ ያ እሱ ህልም ተርጉሞለት የተፈታ ሰው ረስቶት እግዚአብሔር ጊዜ ሲያመጣ እግዚአብሔር ዋናው ቤት ገባና ህልሙ የሚያስጨንቅ ህልም ንጉሱ እንዲያ ያደረገ። ከዛ ዮሴፍ ተፈለገ። ዛሬም በኢየሱስም የምትፈልጉበት ወደ ህልማችሁ የምትደርሱበት ወደ ራያችሁ የምትደርሱበት በልጅነት ያያችሁ ህልም ጋር ደርሳችሁ እግዚአብሔር የምታመሰግኑበት ምሽት ይሆናል።
ድሉ የእናንተ ይሁን። አትያዙ። ጌታ ኢየሱስ ይባርካችሁ። ኢየሱስ ጌታ ነው። ለእናንተ ይጸልይና እወጣለሁ። አጋጣሚ ነው ያው የገባው። እግዚአብሔር ግን ትልቅ ነገር ያደርጋል። እቺ ቃል ብቻ ውሰዱ። እቺ ቃል ደግሞ ወደ ልማችሁ ታደርሳለች። አሜን። ይሰማችኋል? እግዚአብሔር ሰላም ነው። እንዴት ነው? እግዚአብሔር ይመስገን ሰላም ነው። ሁሉ ድንቅ ነው። ሁሉ ሰላም ነው። ሁሉ ሰላም ነው። ጌታ ይባረክ። በፊት በነበረውም አካውንት ያው እንገናኝ ነበረ። ያ ማል ላይ ደግሞ የውሃ ካረጉ ከዛ በኋላ ያው ማል ላይ አንዳንዴ እኔ ቶሎ ስለማልገባ ነው። ዛሬም ራሱ እግዚአብሔር እድሉን ሰጥቶ እስቲ ልግባ ብዬ አስቤ ትንሽ ሰዓትም ቢሆን እገባለሁ ብዬ ስገባ ነው። እናንተ ስለገባችሁ ነው። ባትገቡ ያው ላቆምም ነበረ። ጌታ መልካም ነው። ግን አንድ ነገር ምንድነው? ህልም እያለ አትጠፉም። ህልም እያለ አትታሰሩም። ህልም እያለ አትገደቡም። እግዚአብሔርን ስታከብሩ እግዚአብሔር እናንተን ያከብራቸዋል። ስለዚህ ለእናንተ የክብር ጊዜ ይሆናል። ለእናንተ የድል ጊዜ ይሆናል። ለእናንተ የመከናወን ጊዜ ይሆናል። ህልሙ መፈጸሙ አይቀሬ ነው። ስለዚህ ወንድሞች እውነት ዮሴፍ ያየው ህልም እነሱ ባለበት አገር ራብና ቸነፈር ሲመጣ ወደ ባዶነት ሲመጣ ምንድነው የሆኑት? ወደ ሌላ አገር በቃ ሄዶ ይህን ለመሸመት ሲሄዱ ያገኙት ግን ያ ማለዳ ያየው ህልም ያየው ወንድማቸውን ነው። እነሱ አላወቁም፣ ወንድማቸው ግን ዮሴፍ አወቃቸው ይላል። ስለዚህ ዛሬ ሰዎች የገፉ ሰዎች በላያቸው ላይ እጅ የጫኑ ሰዎች ህልማችሁ ጋር ሲደርሱ መተው ትናንትና አላደርግም ያሉ ሰዎች ዝቅ ብሎ ክብርን የሚሰጡበት ዘመን ለእናንተ ይሆናል። ህልማችሁ የሚፈጸሙበት የክብር ጊዜ ይሆናል። የሚያከብሩኝን አከብራለሁ ብሏልና የሚያከብሩኝን አከብራለሁ። እግዚአብሔርን ካከበራችሁ ትከብራላችሁ። እግዚአብሔርን ካከበራችሁ ከፍ ትላላችሁ። እግዚአብሔርን ካከበራችሁ ትልቅ ቦታ ትደርሳላችሁ። የሚያከብሩኝን የሚናቁ ደግሞ ይናቃሉ ይላል። ስለዚህ እግዚአብሔር ከናቀን ነው የምንናቀው። እግዚአብሔር ካከበረን እንከብራለን። ስለዚህ እግዚአብሔር የምናከብረው በምንድን ነው ካላችሁ፣ እንደ እግዚአብሔር ቃል በመኖር እንደ እግዚአብሔር ሐሳብ በመውጣት እንደ እግዚአብሔር ሐሳብ በመግባት ነው። ስለዚህ እንደ እግዚአብሔር ሐሳብ እንድትገቡ እንድትወጡ እግዚአብሔር ጸጋ ይብዛላችሁ፣ ጸጋ ይጨምርላችሁ። ድሉ የእናንተ ይሁን። እግዚአብሔር መልካም ነገር ያደርጋል። ሃሌሉያ ሰላም። ሩት ከአንቺ ጋር ፎሎም አይደለንም፣ ፎሎ አድርጌልሻለሁ። እሺ ኢየሱስ ጌታ ነው። ሰላም ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን ሰላም ነኝ። እግዚአብሔር ልጸልይልሽ። እግዚአብሔር ሰው በጣም የቆየብሽ ነገር ዮሴፍ እንግዲህ ቆይቶበታል። ምንድነው? ተሽጦ ሄዶ የጠፋራ ቤት ነበረ። ኑሮ የተመቻቸ መስሎ ነበረ። ግን ከሆነ ምዕራፍ በኋላ ተበላሸ። ወይኔ የኔ ነገር ስል እንደገና እስር ቤት ገባ። እስር ቤትም ጥሩ ነው ብሎ እያለ ኃላፊ ሆኖ እያለ ግን ድንገት መጡና አስቸኮሉታል። እጁን እግሩን አስሮ ሲያጥቡ ወይኔ አሁን ደግሞ ምን ሊያደርጉ ነው? ሊገሉ ነው? ሊያጠፉ ነው ብሎ ሲያስብ ግን ያ ቀን ለሱ የክብር ቀን ነው። በኢየሱስም ይሄ ማታ ላንቺ የክብር ቀን ነው። አሜን አሜን። ጌታ ኢየሱስ አሜን። ይሄ ማታ በኢየሱስም ከሰጋሽበት ምዕራፍ ካዘንሽበት ምዕራፍ የምትወጪበት ምዕራፍ ነው። አሜን አሜን። ጌታ ኢየሱስ አሜን። ጠላት ካስጨነቀ ጠላት ተስፋ ካስቆረጠ ምዕራፍ ወጥተሽ ወደ ክብር የምትወጪበት ጊዜ ነው። አሜን። ጌታ ኢየሱስ አሜን። በናዝሬቱ በኢየሱስም አንተ ትሻለኛለህ ብለሽ ያመንሽው ጌታ የተከተልሽው ጌታ ከሁሉ ነፃ ያወጣል። አሜን። ያወጣል። አሜን። አምናለሁ። ስለዚህ ሰዎች ያሰሩት ሰዎች ክፉ ነገር ያሉት ሁሉ አዋጅ እያለ ከአዋጁ ደግሞ የሚበልጥ የጌታ አዋጅ አለና በዚህ አዋጅ ሁሉ ግን ይገለበጣል። አሜን አሜን። ጌታ ኢየሱስ አሜን። በጣም የሚገርምሽ ሊያስጨንቅሽ ብዙ የመጣ ነገሮችን አያለው። ሊያስጨንቅሽ ሊያስለቅስሽ የመጣ ገና በለጋነት ዘመን ላይ አንቺን ሊያስጨንቅሽ የወጣ አዋጅ ያለው አዋጁ ግን የተገለበጠ ይሁን። አሜን። ይገልበጥ በጌታ በኢየሱስ ስም። እኔ አልታመምም በይ። እኔ አልታመምም በኢየሱስ ስም። አሜን። ጌታ ጣልቃ ይገባል በይ። ጌታ ጣልቃ ይገባል። ከፍቷል። በጣም የሚገርምሽ የእግዚአብሔር ሴት አንቺን ሊያስጨንቅሽ እምብርት አካባቢ ሊያስጨንቅሽ ጠላት
አዋጅ አውጥቶ ያለው ደረት አካባቢ ሊያስጨንቅ ጠላት አዋጅ አውጥቶ ከጮጋራ ጋር አያለው። እግዚአብሔር አምላክ ከአዋጃቸው በላይ ሆነች ትቀጥያለሽ። አሜን አሜን። ጌታ ኢየሱስ አለ። በኢየሱስ ክርስቶስን ሊያስጨንቁ ሊያስለቅሱ የመጡ ከዚህ ማታ ጀምሮ ላይሻገሩ በጌታ በኢየሱስም የተመቱ ይሁኑ። አሜን አሜን። የተመቱ ይሁኑ። አሜን። እግዚአብሔር ስላንቺ የምነሳበት ምሽት ይሆን። አሜን አሜን። ጌታ ኢየሱስ አከብራለሁ ያለ አምላክ እግዚአብሔር የሚያከብርብሽ ምሽት ይሆን። አሜን። ጌታ ኢየሱስ አሜን። ኢየሱስ ጌታ ነው። የእግዚአብሔር ሴት አሁን የሚሰማሽ ነገር አንቺ የምታውቂው ነገር አለ። ሆድ አካባቢ እምብርት አካባቢ የምታውቂው ነገር አለ። አዎ ሆዴ ዝም ብሎ አብጦብኛል እና ነው ልክ እንደ መነፋት ነው። ሆድ ማበጥ ነገር አለ። ኢየሱስ ጌታ። ያ ብቻ ሳይሆን ማፀን አካባቢ ይሄ እምብርት ኤሪያ ተያይዞ ማፀን አካባቢም አዋጅ አለ። ለጋነት እድሜ ያልኩት ይሄ ነው። ገና አንቺ እያለች አንቺን እንደ ትልቅ ሰዎች እዛው አካባቢም አዋጅ አለ። ከአዋጃቸው የሚበልጥ የጌታ ድምፅ የጌታ ቃል ባንቺ ነገር ላይ እኔ እጠራለሁ። ጌታ ታምር ያደርጋል። አሜን አሜን። ከዚህ ሰዓት ጀምሮ አበጠ የምትዩ አንቺ የምታውቂውም ከአንቺ ላይ አሁን ይነሳ። አሜን ይነሳ። አሜን ይነሳ። በማፀን ላይ ታወጀ፣ በጮጋራ ላይ ታወጀ፣ በልብ ላይ ታወጀ። አሁን በኢየሱስ ይነቃል። አሜን ይነቀል። በጌታ በኢየሱስ ይነቀል። የእግዚአብሔር ክንድ በህይወትሽና በዘመንሽ ላይ በኢየሱስ ይገለጥ። አሜን ይገለጥ። በጌታ በኢየሱስ ክፉ ላያገኝ ከክፉ እጅ ዛሬ የምታመልጭበት ምሽት ይሆን። አሜን ጌታ ኢየሱስ አሜን። ኢየሱስ ያድናል፣ ይታደጋል። አሜን። ያድናል፣ ያስመልጣል። አሜን። እስቲ አመልጣለሁ በይ። አመልጣለሁ። እንደገና ግራፋርትም ከትከሻ ጀምሮ ግራፋርትም ላይ የሆነ የሚከብድ ነገር ነው ማየው። እግዚአብሔር አምላክ አንቺ ላይ ጠላት አከብዳለሁ ብሎ ያመጣው አስጨንቃለሁ ብሎ ያመጣውን በኢየሱስም ካንቺ ህይወት ላይ ዛሬ ተጠረገ። አሜን ይጠረግ በጌታ በኢየሱስ አሜን። አላለቅስም በይ። አላለቅስም በፍጹም አሜን። ሊያስለቅስሽ የወጣ ክፉ አዋጅ ዛሬ በኢየሱስም ፈረሰ። አሜን የፈረሰ ይሁን። አሜን። አዲስ ነገር በህይወትሽ አዲስ ነገር በዘመንሽ በኢየሱስም ይሆን። አሜን አሜን። የገባችሁ ሰዎች አንዳንድ ፎሎ አድርጉ፣ ተደራርጉ። እኔ ራሱ ፎሎ ያላደረኩ ሰዎች በብዛት የመጣችሁ ነው። እኔም ፎሎ እያደረኩት ነው። ኢየሱስ ጌታ ነው። እርስ በርሳችን ፎሎ ተደራረጉ። ጌታ መልካም ያደርጋል። ብዙ ያው ወደ 9000 የደረሰውን አካውንትም የሆነ ሀክ ተደርግ ያለው 8000 ምናምንም ተደርግ ያለው አሁን ገና ይሄ ወደ 6000 ምናምን ነው መሰለኝ። ወደዛ ያለ አካውንት ላይ ነው ያለውት። ጌታ መልካም ነው። ምንድነው እርስ በርሳችሁ ያው መንፈሳዊ ስራ የምንሰራበት ነው እንጂ ክፉ የምናደርግበት ነው። ሰዎች እንዲጠቀሙ ሌላ አይደለም። እንግዲህ ከዚህ ዓላማ ውጪ የመጣችሁ ካላችሁ ያው ከወጣችሁ ችግር የለም። ግን ጌታ መልካም ነገር ያደርጋል። የተያዘ የእናንተ ነገር ይለቀቃል። ሐዘን በደስታ ይቀየራል። ኢየሱስ ግን ያድናል። አሜን። የእግዚአብሔር ሴት እውነት ነው። አሁን ጌታ መንፈስ ያለው እውነት ነው። ይህን ደግሞ በፊትም አንቺ ስለምትገቢ ጸጋዬንም ስለምታቂ መጀመሪያ የገባሽው አንቺ ስለሆነ በአንቺ ጀምር ያለው የአንቺ ነገር ይከብራል። አሜን አሜን። ጌታ ኢየሱስ አሜን። ያውልሽ ግራ በኩል አሁን የሚከብድ ነገር ያልኩ ምንድነው? ግራ አካባቢ ደረተሽ አካባቢ የራሱ ቀስት ሲወረወር ነው ማየው። ምንድነው ይሄ የምትዩ አይነት ነገር ሊያሰማ ጠላት ኃይሉን አስተባብሮ የተነሳውን ኃይል አሁን በኢየሱስም ቀስቱ ማንኛው መሳሪያው የፈረሰ ይሁን። አይንሽን ከእንባ እግዚአብሔር ሐዘን አትርፎሻል። አሜን። ክብር ለኢየሱስ ይሁን። አሜን። ቀኝ አይንሽ ላይ ቀኝ እጅሽን አስቀምጪ። አስቀምጫለሁ። እግዚአብሔር በጌታ በኢየሱስም አይንሽ ላይያዝ ላያለቅስ በኢየሱስም ምስጢር እንዲገለጥልሽ ህልም እንዲታይልሽ ራእይ እንዲታይ በኢየሱስም ጸልያለሁ። አሜን። የእነሱን አዋጅ በኢየሱስም ቀይሬያለሁ። የጌታ ክብር ካንቺ ጋር ይሁን። ተባረኪ። አሜን። ተባረኪ። እግዚአብሔር ስም ታርገሽ ቁጭ ማለት ትችያለሽ። እንገስር መሆን ትችያለሽ። ጌታ ኢየሱስ ይባርክሽ።
አሜን እንዴት ነው ተባረክ። ሲጠፋ ሰው አይጠየቅም? እንደ በፊት ትገቢ ነበር። እኔ እኮ በጣም ጠፍቼ ቆይቻለሁ። ያው እንደዚህ ላይቭ ላይ ሳይክ ነው የመጣሁት። አዎ ብዙ ጊዜ አልገባም። ያው ምንድነው ያው ቢዚ ስለሚያደርገኝ አገልግሎትም ስላለኝ በዛ ምክንያት ነው። ጌታ ኢየሱስ ይባርካችሁ። ሂሩት እሺ፣ ተባረኪ። ሰላም ነው። ስለዚህ እንዲህ በሚል ጀምረናል። የሚያከብሩኝን አከብራለሁ፣ የሚናቁ ይናቃሉ ይላልና ዮሴፍ አምላኩን እግዚአብሔር በዛ ውጣ ውረድ ሁሉ እግዚአብሔርን አከበረ። እግዚአብሔርን ዮሴፍን ምን አደረገ? በጊዜው አከበረ። ከንጉሱ ሁለተኛ ሆኖ ቦታውን እንደተቆጣጠረ ወደ ልጅነት ወዳየው ህልም ራእይ እንደደረሰ በኢየሱስም ያንቺ ራእይ ያንቺ ህልም ላይሰወር ላይገደብ ከነገሮችሽ ጋር ከህልምሽ ጋር የምትገናኝበት ዘመን በኢየሱስም ይሆን። አሜን። ብዙ ጊዜ አመሰግናለሁ ብለሽ ስታስቢ ምስጋናሽን የሚያበላሽ የጠላት ሲስተም የጠላት እቅድ ከዚህ ሰዓት ጀምሮ በጌታ በኢየሱስም የተመታ ይሁን። እንግዲህ ያለሽው ቦታ ላይ መች ይችላል። በጣም ድንገት መጥቶ ያንቺን ነገር የሚያበላሽ ነው ማየው። ድንገት መጥቶ በቃ ተሳክቷል፣ አሁን አመሰግናለሁ፣ አሁን እንዲህ ይላለሁ ስትይ መጥቶ ብሎክ ያደርጋል፣ መጥቶ ያበላሻል። ይሄ እጅ ዛሬ ማታ በኢየሱስም የተመታ ይሁን። አሜን። በኢየሱስ ስም ይመታ። ኢየሱስ ጌታ ነው። የሚታቂው ነገር በዚህ ኤሪያ ልታመሰግኝ ስትዘጋጅ ነገሮች ሲበላሹ ነው። አሁን እግዚአብሔር በቃ አድርጎልኛል፣ እግዚአብሔር እንዲህ አድርጓል ብለሽ ስትዘጋጅ ነገሮችን ብሎክ ያደርጋል። እውነት ነው የእግዚአብሔር ሴት፣ እውነት ነው። ስለዚህ ከዚህ ሰዓት ጀምሮ ብሎክ በሚያደርገው ላይ እኛ ደግሞ ብሎክ እናደርጋለን። ያንቺ ነገር ከዚህ ሰዓት ጀምሮ በኢየሱስም ይከፈት። አሜን። ይከፈት በኢየሱስ በናዝሬቱ በኢየሱስም ይከፈት። አሜን። በኢየሱስ ስም ይከፈት። እስቲ ኢየሱስ ጌታ ነው። በጣም የሚገርምሽ አንድ ጠላት ያወጀው ሐሞት ጠጠር የሚል አዋጅ ያለው ይሄ አዋጅ ባንቺ ህይወት ላይ አይሰራም። አሜን። አዎ ተነግሮኝ ነበር። እርግጠኛ ነሽ? ያውለሽ ቀኝ በኩል ከብብትሽ ወደኋላ ድረስ ጀምሮ አንቺን ሊያስጨንቅ የተወረወረ ቀስት ነው ማየው። የተወረወረ የክፎች አጀንዳ ነው ማየው። ከዚህ ሰዓት ጀምሮ ማንኛው ጠጠር ከአንቺ ላይ አሁን እንዲቀልጥ ነው ጸልያለሁ። አሜን። በኢየሱስ እንግዲህ አሁን በአሁኑ ሰዓት ኦፕራሲዮን ቢባል ብዙ አንድ መጽሐፍ ስናገር እንዲያ ሌባ ሊሰርቅ ሊያጠፋ ሊገድል ነው የሚመጣው። ስለዚህ አንድ ጤናሽን አበላይቶ፣ ሁለት ደግሞ ገንዘብሽን ሰርቆ፣ ሶስት ደግሞ ጊዜሽን በልቶ ጠላት ሊያደርግ ያመጣው ፋይል በኢየሱስም ከህይወትሽ ላይ ከዘመንሽ ላይ አሁን ድሌት አደረጉ። አሜን። ድሌት አሁን በጌታ በኢየሱስ በተሰጠኝ በልጅነት ስልጣን አዛለው ከአንቺ ላይ ድሌት አደረጉ። አሜን። ድሌት ሆነ በኢየሱስ በጌታ በኢየሱስ ስም። ማንኛው በሽታ ማንኛው መከራ ስላንቺ በቀራኔው በጎልጎታ ከፈሰሰው ከኢየሱስ ደም አይበልጥምና በዚህ ደም በኢየሱስም ነፃ መውጣት ይሁን። አሜን። በመገረፉ ቁስል ተፈውሳችኋል ይላል። አሁን ፈውስ ይሁንልሽ። ከፀጉርሽ እስከ እግርሽ ድረስ ሰላም አድርጌአለሁ። አሜን። በኢየሱስ በጣም የሚገርምሽ የእግዚአብሔር ሴት የሆነ ነገር ማል አናትሽ ላይ ይቀመጥና ግራ ጆሮሽንም ለመቆጣጠር የሚፈልጋ ያለው ይሰማሻል? አዎ። ማል ላይ የሆነ ክብደት አይነ ነገር የሆነ ነገር ይሰማል። ከዛ በኋላ ግራ ጆሮሽን ራሱ ሊይዝ የሚፈልግ የክፉ አጀንዳ የሆነ ተቃራኒ ቦታ የሚወረወር ነው ማየው። ስራቸውን እቅዳቸውን አፍርሻለሁ። አሜን። ከዚህ ሰዓት ጀምሮ መልካም ዜና፣ ምስጋና፣ ድል ላንቺ ይሁን። አሜን። 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 ኢየሱስ ጌታ ነው። አመሰግናለሁ ስትይ ግን የሚቃወምሽ ነገር እንዳለ ታውቂያለሽ? አዎ። እኔው ምንድነው ማየው መሰለሽ? አመሰግናለሁ ስትይ ድንገት መጥቶ እጁን ባንቺ ላይ የሚያሳርፋ ያለው ከዚህ የተነሳ ጎሮሮ አካባቢ የራሱ የሆነ አሻራ ያለው ጎሮሮ አካባቢ ሰላም ነው? አዎ። አንዳንዴ እንትን ይለኛል፣ ያመኛል።
በቃ ይኸውልሽ ይሄ የክፎች እጅ ነው። ከእጃቸው ዛሬ ግን ማታ ወጥተሻል። አሜን። ወጣሁ። ከሀሳባቸው ወጥተሻል። አሜን። ወጣሁ። አትሞችም፣ በህይወት ትኖሪያለሽ። አሜን። ሃሌሉያ። የጌታን ማዳን ታወሪያለሽ። አሜን። አወራለሁ። መልካም ዜና ስሚ። በምስጋና በእልልታ በእግዚአብሔር ፊት የምትቆሚ ጊዜ ይሁን። ተባረኪ። አሜን። ተባረክ። እግዚአብሔር ይባርክ። ጸጋውን ያብዛልህ። አሜን። ጌታ ኢየሱስ ይባርክሽ። ተባረኪ። የት አዲስ አበባ ነሽ? ሌላ ቦታ ነሽ? አዲስ አበባ ነኝ። የት ሰፈር? ወደ ቱሉ ዲምቱ። ቱሉ ዲምቱ ቅርብ ነው። ያው ቱሉ ዲምቱ አውቃለሁ፣ ብዙ ጊዜ ያው ይሄዳለሁ። እኛ ደግሞ ሰፈራ አካባቢ ኃይለ ጋርመን ሰፈራ አካባቢ ነን። ቸርች ያለው ጌታ ኢየሱስ ይባርክሽ። ዘመንሽ ሕይወትሽ ይባረክ። አሜን። ኃይሉ ብዙ ሲሆን ጠላቶች ዋሹብ ይላል። ስለዚህ ዛሬ ጠላት ከዚህ በኋላ በአንቺ ነገር ላይ መዋሸት ይጀምራል። አትፍሪ፣ ነገሩ ሁሉ መልካም ሆኗል። አሜን። እሺ፣ ሃሌሉያ። መስኪ ሰላም ነሽ? እንዴት ነሽ? ኦኬ መስኪ ያልኩ ማኪ ነው እንደ መስኪ ብዬ ነበር። ሰርኪ ነው። አዎ ቀጭን ነው፣ ወፈር አላለም። ኢየሱስ ጌታ ነው። እግዚአብሔር አምላክ መልካም ነገር ያደርጋል። አሜን። በኢየሱስም በዘመንሽ በህይወትሽ ላይ እልልታ ይሆናል። አሜን። በኢየሱስም እስከ ዛሬ ድረስ እግዚአብሔር አምላክ በነገርሽና በህይወትሽ መካከል ጣልቃ ይገባል። አሜን። ይኸውልሽ ነገሮችሽን ሁሉ በማይነስ እንድትሄጂ እያደረገ የቆየ ከዚህ ሰዓት ጀምሮ በኢየሱስም ይመታል። አሜን። በኢየሱስም ይመታ። እስቲ እኔ አላንስም በይ። እኔ አላንስም በኢየሱስም። አሜን። ታናሽም አልሆንም በይ። ታናሽም አልሆንም። አሜን። የት ነው የምትኖሪው? ሳውዲ ነው ያለሁት። ሳውዲ። እንግዲህ እናንተ ያው ያላችሁበት ከኛም የተሻለ እንግዲህ ያው ወደ ዶላር ወደ ምን ይደርሳቸዋል። ግን ያንቺን ነገር ያው ልሽ ማይነስ ውስጥ ልከት ያንቺ ነገር ይሄ ለማበላሸት የወጣ አዋጅ ነው ማየው። አዋጁ ግን አፍርሻለሁ። አሜን። ይሰማሻል? እግዚአብሔር ሴት ይሰማል። አሜን። የሆነ ምክንያቶችን አድርጎ ወጪ አድርጎ አንቺም በባዶ ለመሸኘት የሚፈልግ የጠላት ሲስተም የጠላት አዋጅ ከዚህ ሰዓት ጀምሮ አፍርሻለሁ። አሜን። በኢየሱስ ስም ይፍረስ። አሜን። እስራኤል ሕዝብ ብዙ አቅማቸውን እዛው ካፈሰሱ በኋላ ጉልበታቸውን ካፈሰሱ በኋላ መጨረሻ ላይ ግን እግዚአብሔር ከሰጠው ሞገስ የተነሳ ብሩን ወርቁ ይዞ እንደወጡ በኢየሱስም የተሻለ ነገር ይዘሽ እንድትወጪ ጸልያለሁ። አሜን። በኢየሱስ ስም አሜን። የተሻለ ነገር አግኝተሽ እንድትወጪ ጸለይኩ። አሜን። በኢየሱስ ስም አሜን። በጌታ በኢየሱስ ስም እስራት ከህይወትሽ ላይ ከዘመንሽ ላይ ተሰበረ። አሜን። ይሰበር በኢየሱስ። በጣም የሚገርም የእግዚአብሔር ሴት ምንድነው? እኔ ስተኛ መኝታ አይመችም ምንድነው የሚያሰኝ ነገር ቀኝ ትከሻሽ ላይ ቁጭ ብሎ ነው ማያው። እውነት ነው። እና መኝታ ነው ያልተመቸ ምንድነው ትያለሽ? ግን የክፉ እጅ ነው፣ የክፉ ሐሳብ ነው። እግዚአብሔር ሰው ሲናገር እንዳለ የጠላትን ሐሳብ አልስተውም እንዳለ በኢየሱስም አንስትም። አሜን። በኢየሱስም እስቲ አልስትም በይ። አልስትም በኢየሱስም አሜን። ማይነስ በህይወትሽ ላይ አይሰራም፣ መቀነስ አይሆንም፣ መጨመር ይሁንልሽ። አሜን። በኢየሱስም አሜን። በጌታ በኢየሱስም ሐዘን አይሆንም፣ ደስታ ይሆናል። አሜን። በኢየሱስም አሜን። ሳቅ በህይወትሽ ይሆናል። ፍርሃትና ድንጋጤ ባንቺ ላይ በኢየሱስም አይነግስም። አሜን። በኢየሱስም አሜን። የሚያስፈራችሁ እርሱ እግዚአብሔር ብቻ ይሁን ተብሎ ተጽፏልና የሚያስፈራሽ አምላክሽ እግዚአብሔር ብቻ ይሁን። ክፉ ሁሉ ድምፅ ይሻር። ጌታ ካንቺ ጋር ይሁን።
አሜን በኢየሱስ ስም ተባረክ። የእግዚአብሔር ሰውና የሆነ ምስክርነት ነበረኝ ቆይቷል ከጸለይክልኝ። ልክ እንደዚህ ሰዓት ነው ገብተክ ስታገለግል አንቺ ላይ ሞገስ ነው ያጣሽውና እግዚአብሔር ሞገስ ሰጥቼሻለሁ ብሎሻል አልከኝ መንፈስ ቅዱስና እኔ ክፉ ሆኜ ምናምን አይደለምና ሰዎች በቃ ምንም ሳላረጋቸው ነው 2 ቀን 3 ቀን 7 ቀን ያወሩኝና በቃ ጸጥ ይሉኛል ምናምን እንደው አንዳንዴ እንዴ ምን አርጋቸው ነው ምናምን እላለሁ ሴትም ወንድም ማለት ነውና ለካን ከኔ የሚያርቃቸው የሆነ ያጋንንት ስራ ነውና ሞገስ ማጣት ነው። በዛ ጸልየህልኝ ነበረ ጌታ ሞገስን ሰጥቶኛል ባለውበትም በሰዎችም ፊት እግዚአብሔር ይመስገንና ተባረክልኝ። ይሄ ለመስከር ነበር የገባሁት ገና ሳይቆይታል ከጠፋክና ተባረከው አንተ ነው ምለው አንተ ዋልልምና እግዚአብሔር ይባርክ ጸጋውን ያብዛል። ማንንም ብትይ ምንም ችግር የለም። ጌታ ኢየሱስ ይባርክሽ፣ ዘመንሽ ህይወትሽ ይለምልም፣ አትፍሪ አትስጊ። አሁንም ያው እነሱ ያሉ እግዚአብሔር መልካም ነገር ያደርጋል። ልብሽ አእምሮሽ ሁሉ የተባረከ ይሁን። አሜን ተባረክልኝ የኔ አባት እግዚአብሔር እግዚአብሔር መልካም ይባርክ። አምላክ ነው። መልካም ነገር በህይወትሽ ይሆናል። በምስጋና ትቀጥያለሽ። እኔ ቢጠፋም ታዲያ ስልክም እኮ ባዮ ላይ ብትገቢ ስልክ አለ፣ ደውለሽ መመስከር ነበረብሽ። ሰንፈሻል። ወደፊት እንዳታቆይ እግዚአብሔር ሲያደርግ ወዲያው ጌታ ኮይን አድርገዋል ሲል በምስክርነታቸውና በበጉ ደም ድል ነሱ ይላል። የሚቀጥል ሌላ ነገር አለ። ስለዚህ የሚቀጥለው ነገርም ያግኝሽ። አሜን ተባረኪ። ተባረኩ ሁላችሁንም እግዚአብሔር ይባርካችሁ። እግዚአብሔር እንግዲህ ይሰራል። እመኑና ከወጣሽም ተቀበሉ ሁሉንም ከእግዚአብሔር ሰው ፎሎ ጋር። አድርገሽ ውጪ። እሺ መንፈስ ቅዱስ አለ። ተባረኩልኝ። ተባረኪ። እንወድሻለን። ጌታ ካንቺ ጋር ይሁን። ሃሌሉያ። ከላይ አንድ ቁጥር ላይ ቤኪዬ ነው። ቤኪዬ ይሰማል? አዎ ይሰማኛል። ያ አዎ ይሰማኛል። ደህና ነህ? ሁሉ መልካም ነው? አዎ ሁሉም መልካም። እስቲ እኔ መልካም ነገር እሰማለሁ በል። እኔ መልካም ነገር እሰማለሁ። አሜን። የእግዚአብሔር ሰው ያው አማራጭ የለም ብሎ የሚዝት ሰው አያለው። በኢየሱስም ከሚዝቱ ሰዎች እጅ ዛሬ ማታ አምላክ እግዚአብሔር ደግፎ ያሻግራል። አሜን 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 አሜን። ላንተ አማራጭ አለ። አምላክ ያለ ሰው አማራጭ አለው። አማራጭ የለም ብሎ አንድ ነገር ብቻ ላይ ተስፋ እንድታደርግ አንድ ብቻ ላይ ትኩረት እንድታደርግ ያደረገ የክፉ እጅ ዛሬ ካንተ ህይወትና ካንተ ዘመን ላይ አፍርሻለሁ። አሜን ኢየሱስ አሜን። እግዚአብሔር አምላክ በፊት እግዚአብሔር አምላክ በህይወቴ ላይ በኢየሱስም ይቀድማል። አሜን በኢየሱስም ዙሩባቤል ፊት ላይ የቆመውን ተራራ ላይ አምላክ እንዲህ አለ፣ አንተ ተራራ በልጄ ፊት ምንድን ደልዳላ ሜዳ ትሆናለህ ያለ። አንተን ያስፈራራ ዛሬ ደልዳላ ሜዳ በኢየሱስም ይሆናል። አሜን አሜን። እሺ አሜን። አንተን አይሆንም አይሳካም፣ ያንተ ነገር ይሄ ነው፣ ያንተ ልክ ይሄ ነው ብሎ አንድ ነገር ባንተ ልክ ያስቀመጠ ይስማ። እግዚአብሔር አምላክ ሰሜኑንም ደቡቡንም ምስራቁንም ምዕራቡንም ከፍቷልና ከልካዩ ግን ተከልክሏል። አሜን አሜን። ከልካዩ በኢየሱስም ተከልክሏል። አሜን። እሺ አሜን። ክፉ በኢየሱስም ተመቷል። አሜን። ይመታ። አሜን አሜን። እስቲ ለኔ የእልልታ ጊዜ ነው በል። ለኔ የእልልታ ጊዜ ነው። አሜን። የኢየሱስ የእልልታ ጊዜ ነው። የሆነ የእግዚአብሔር ሰው የሚታየው ነገር አለ። በህልም ይሁን በራእይ ይሁን እግዚአብሔር በአካል ያገናኝ። እግዚአብሔር የሆነ መልካም ነገር ካንተ ጋር ያገናኛል። አሜን። መልካም ነገር በህይወት ይሆናል። ክፉ አይሆንም። እግዚአብሔር አምላክ ግራ አይን ላይ የተመደበውን ተመቷል። አይምሮ ላይ የተመደበው ተመቷል። ማጅራትንም ደግሞ የያዘ እጅ ተመቷል። ጌታ መልካም ነገር አድርጓል። ከዚህ ሰዓት ጀምሮ ተፈታል። ሂድ፣ ውረስ፣ ብዛ። ኢየሱስ ጌታ ነው። ኮኔክሽን ነው መሰለ ድምፁ ተይዟል። ጌታ ኢየሱስ ይባርካችሁ። በጎን ያለሽው የእግዚአብሔር ሴት ባለኮፍያ ጌታ ኢየሱስ ይባርክሽ። ሚቱን ዳልሽ ክፈቺ።
ሰላም ነው። አንተ ልጅ ጋር ሰላም የእግዚአብሔር ሰብ ሰላም ነው ሁሉ መልካም፣ ሁሉ ሰላም ነው። እግዚአብሔር ይባረክ። እንዴት ነሽ አንቺ? አሎ ጌታ ክቡስ ሰላም ነኝ፣ ደህና ነኝ። አገልግሎት እንዴት ነው? ሁሉ ድንቅ፣ ሁሉ ሰላም ነው። እግዚአብሔር ይመስገን። እኔ ጋም ጌታ ክቡስ ሰላም ነው። የት ሀገር ነው የምትኖሪው? እኔ ውጪ ነኝ፣ ውጭ ሀገር። እሺ፣ ጌታ ኢየሱስ ይባርክሽ። ከዚህ ሰዓት ጀምሮ ይኸውልሽ የምትበዩ የምትጠጪው ነገር ሁሉ ይስማማሻል። አሜን። ኢየሱስ ይሰማሻል? አው ሰማኛል። የምትበዩ ነገር የምትጠጪው ነገር ከዚህ ሰዓት ጀምሮ በኢየሱስም ይስማማሻል። ስራው እቅዱ ይፍረስ። እንግዲህ ኮኔክሽን ጉዳይ ነው። ፎሎ አድርጉ። እኔም ያው ፎሎ እያረኳችሁ ነው። ጌታ ኢየሱስ ይባርካችሁ። እስቲ ኮኔክሽኑ ከለቀቃት እንትን እላለሁ፣ ካልሆነ ደግሞ በታ ይሰማል። ለኔ ይሰማኛል። ምንድነው ኮኔክሽን እናንተ ጋር ዋይፋይ ያለበት ሀገር እንደዚህ ይሆናል እንዴ? ነው ወይ ዋይፋይ ሩቅ ነው? ትንሽ እያስቸገረ ነው ኔትወርክ። ያው ልሽኔ ምን ያለው ለማሳፈር ምን ያለው መሰለሽ፣ ያው ልሽ ሆድሽ ላይ ጠላት በምትበዩ ምግብ ላይ ተጠቅሞ አንቺን ሊያስጨንቅ ያለ አዋጅ ነው ማየው። አዋጁን አፍርሻለሁ። አሜን። ኢየሱስ አሜን። በጌታ በኢየሱስም እቅዱን አፈርሳለሁ። አሜን አሜን። እንደገና ደግሞ ቀኝ በኩል የሆነ ሰው በጥፊ እንደሚመታ እዚህ አካባቢ ጥፊ ከተመታ በኋላ አሻራ እንዳለ እዚህ አካባቢም አሻራ ነው ማየው። የጠላት እጅ ነው። እጁ ዛሬ የተያዘ ይሁን። አሜን። ኢየሱስ ከዚህ ሰዓት ጀምሮ ያንቺ ነገር ላይያዝ፣ አንቺም ላትያዢ በኢየሱስም ነፃ ውጪ። አሜን። ኢየሱስ ሃሌሉያ። ይኸውልሽ ነገሮችሽ ከእንግዲህ በኋላ አይሰወሩም። ጠላት ባንቺ ነገር ላይ የሆነ ችግር ሊያመጣ ሲሆን እግዚአብሔር ነገሮቹን የምትለይበት መለያ ይሰጥሻል። አሜን። ኢየሱስ እግዚአብሔር ጣልቃ ይገባል። ክፉ አያገኝም። ድሉ ያንቺ ይሆናል። አሜን። ኢየሱስ አሜን። ወላይተኛ ነው ሀዲኛ ነው የምችይው? ካምባተኛ። ኢየሱስ ጌታ ነው። ትንሽ እንደው ሀዲኛም ትንሽ ለመሞከር እፈልጋለሁ። ካምባተኛ ግን ያው ካምባተኛና ሀዲኛ አቀላቅላለሁ። ስለዚህ ይቅርብኝ። አዲስ ነገር ይሁን በኢየሱስም። ጠላት የሚያዘጋጀው ማንኛውም ፋይል ከዚህ በኋላ እግዚአብሔር ይገልጥልሻል። ከዚህ የተነሳ በኢየሱስም ስትይ ባንቺ ላይ አቅም አያገኝም። አሜን። ኢየሱስ ይሄ በህይወትሽ ይሄ በዘመንሽ በኢየሱስም ሆነ ተፈጸመ። አሜን 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 አሜን። ሆድሽ ላይ አሁን እግዚአብሔር ይባርክ። አሜን። አሁን የምታውቂው ነገር ሆድሽ ላይ የሚሰማ ነገር አለሽ? አሁን የለም። ትንሽ አሁን ጸሎት እያረክልኝ ራሱ ቀለል ያለ ይመስለኛል። እውነት ነው፣ ግን ምግብ ላይ በጣም እዚህ ሀገር ከገባ በኋላ ችግር አለብኝ። ምግብ አልስማማም እያለ በጣም ተቸግሬዋለሁ። በቃ ከዚህ ሰዓት ጀምሮ ጮጋራ ይቀበላል፣ አንጀትም ይቀበላል፣ ፕሮሰስ ይደረጋል። ጌታ ካንቺ ጋር ነው። አሜን 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 አሜን። ተፈጸመ። ጌታ ሰው ካንተ ጋር ይሁን። እግዚአብሔር አሜን አሜን አሜን። አብስቶ ይባርክክ ጸጋውን። አሜን አሜን አሜን። ተባረኪ ለምልም። እሺ እዚህ ጋር ዳር ላይ ያለ እኔ ጎን በኩል በሁለተኛው ላይ ያለ 6 ቁጥር ያለ ሰው ጽሁፉ ሰላም እግዚአብሔር ሰው እንዴት ነህ? ሰላም ነህ? አለው እግዚአብሔር ይመስገን። እንዴት ነው? ሁሉ ደህና ነው? ሰላም ነው እግዚአብሔር ይመስገን። እስቲ አያገኙኝም በል እስቲ።
አያገኙኝም። በኢየሱስም ጠላት ያዘጋጀው ማንኛው ፋይል አንተን አያገኝ። አሜን ማንኛው እቅድ በኢየሱስም በህይወቴ ላይ አይሰነጥልም። አሜን በኢየሱስም ቀስተኛው ቀስት ከህይወቴ ላይ ከዘመኔ ላይ ዛሬ ይሰበር። አሜን። እኔ ምን ያለው መሰለ አንድ ቁጭ ብለህ የምትሰራው ስራ ነው የምትሰራው ወይስ ሹፌር ነህ? ከሁለቱ አንዱ ነገር እስቲ ካለ ከዛ ጋር የተገናኘ ነገር ካለ ንገረኝ። አሁን ያው ሾፌርም ነኝ፣ ግን አሁን ኮንስትራክሽንም ነበረ የምሰራው፣ ግን ለጊዜው ስራ አቁሜያለሁ። ይሄው ምን ያለው መሰለ እግዚአብሔር ሰው ግራ በኩል ይሄ ታፋ ላይ ከጀርባ በኩል አንድ ቦታ ላይ ቀስት ነው ማየው፣ አጥንትን ሊጎዳ ያለ ቀስት ነው ማየው። ቀጥሎ ደግሞ ደረት ላይ እንግዲህ ሐኪሞች ልብ ግራ በኩል ነው ይላሉ። ግራ በኩልም አንድ ቦታ ላይ እንደዚህ ቀስት ነው ማየው። እግዚአብሔር አምላክ ከእቅዳቸው ከዓላማቸው ዛሬ ማታ ያስመልጣል። አሜን። በስሚ በአድራሻ የተሰራ ማንኛው መሳሪያ ካንተ ህይወት ላይ ካንተ ዘመን ላይ አሁን ይፍረስ። አሜን። እቅዱ ዓላማው በኢየሱስም ከንቱ ይሁን። አሜን። የእግዚአብሔር ክንድ በህይወቴና በዘመኔ ላይ በኢየሱስም አሁን ይገለጥ። አሜን። ማንኛው ተጽዕኖ በህይወቴ ላይ በዘመኔ ላይ ላይሰራ ላይቋቋም ይሰበር። አሜን። ይሄ ጊዜ ላንተ የመውጣት ጊዜ ነው። አሜን። የትላንትናው አቲ ከዚህ በኋላ እነዚያን ሁለት ቦታ ላይ የነገርኩት ምንድነው? ክፉ ሰዎች አንተን ያቆሙበት ምዕራፍ ያንተን ቦታ ልደርስ ስትል ወደኋላ ያስቀመጡ ሰዎች ናቸው። መቀመጥ ከእንግዲህ በኋላ በቃ። አሜን። መሄድ ይሆናል። አሜን። መውረስም ይሆናል። አሜን። መብዛትም ይሆናል። አሜን። በኢየሱስም ትልቁ በር በፊት ይከፈት። አሜን። አዲስ ነገር ይሁን። አሜን። አሮጌ ፋይል ሁሉ በኢየሱስም አሁን ማታ ይቀደድ። አሜን። በኢየሱስም ተአምር በሕይወት ይሁን። እንደሚባላ እሳት አምላክ በፊት ይቅደም። ኋላ ክብሩ ይከተል። ጠላት አይከተል። አለመሳካት አይከተል። አለመከናወን አይከተል። በሁሉ ፊት ሞገስን በኢየሱስም አዘዝኩ። አሜን። ተቀባይነትን አግኝ። አሜን። ይሄ በሕይወት ሆኗል። ቅድም እይታችን ስትመሰክር ሰምታል። ይሄ ባንተ ላይ ሆኗል። የተሻለ በር ከፍታ ውስጥ ገብታል። ዛሬ ማታ አሜን። ይፈልጉሃል። አሜን። ይሄ ሆኖባል። ተባረክ። ጌታ ካንተ ጋር ይሁን። የት ነው የምትኖረው? ወደ ሞያሌ አካባቢ። ኦኬ፣ ሞያሌ። ያቤሎ ብዙ ጊዜ እሄዳለሁ። ያቤሎ ያው አጥቤ አለኝ። ያው ከያቤሎ ራቅ ይላል። ያው ሄጄም አውቃለሁ። ሞያሌ ያው ሞያሌ ገንቦም ገብቼ አውቃለሁ። አይ ጥሩ ነው፣ ጥሩ ነው። ያቤሎ ቸርች አለ እዛ። መናሪያ ፊት ለፊት አዲሱ አስፋልት ላይ ፊት ለፊት ነው ያለ። አዲሱ አስፋልት መግቢያ መኪና መጥቶ ያው ከሞያሌ መጥቶ መግቢያ የለም። እሱ ጋር ፊት ለፊት ያው እኔ ቅርንጫፍ ነው። እኔ ያለው አዲስ አበባ ነኝ። ያው ይሄዳለሁ እንጂ። አይ ጥሩ ነው። እሺ ተባረክልኝ። እንግዲህ ሞያሌ ደግሞ እግዚአብሔር ያስገባናል። እዛ ጋር ያሉ ከበረቱ ሞያሌ እንገባለን። አሜን አሜን። ዌልካም እንላለን። ኑ። እሺ ጌታ ኢየሱስ እግዚአብሔር አምላክ ይችላል። ተባረክልኝ። አሜን። ቀጥታ ሀገር ውስጥ ስለሆነ በስልክ መደወል ቀንም ትችላለህ። ተባረክ። ጌታ ካንተ ጋር ይሁን። እሺ ደውላለሁ። እሺ እግዚአብሔር ይባርክ። አሜን። እሺ ሃሌሉያ። እይታችን በጎን ያለሽው መስኪ ነች። አቤት የእግዚአብሔር ሰው ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን። ሰላም ነህ? ሁሉ መልካም፣ ሁሉ ሰላም።
ጌታ ይባረክ። እንዴት ነህ? ጌታ ኢየሱስ ይባረክ። የት ነው የምትኖሪው? ዱከም ዱከም ቅርብ ናቸው። ዱከም በጣም ጥሩ ነው። እንዴት ነው ዱከም? ጥሩ ነው። ያው ከባድ መኪና ሁሉ ለእናንተ ሰጠን። እኛ አዲስ አበባ ያው እንግዲህ ቀለል ያለ መኪና ወስደናል። ጌታ ይባረክ። እንግዲህ ያው ከባድ መኪና ይጠቅማል፣ ብዙ ነገር ያመላልሳል። አዎ ብዙ ነገር ያመጣቸዋል። እህ የጌታ ሰላምና ጸጋ ይብዛልሽ። እኔ አንድ ነገር ያለው እስቲ እግሬ አይያዝም በይ። እግሬ አይያዝም በኢየሱስ ስም። በጣም አጥንትሽን ለማደንዘዝ የመጣ ነገር ነው ማየው። እግዚአብሔር አምላክ ከዚህ ሰዓት ጀምሮ እግርሽን ለመያዝ የወጣ አዋጅ ተገለበጠ። አሜን። ይገልበጥ በኢየሱስ ስም። እንደገና ደግሞ እግር ስል ደግሞ ከፊት ግራ እግር ነው አሁንም ማየው። ከፊት ደግሞ ከጉልበት በታች አጥንት ያለበት አለ። ከፊትም ራሱ እንደገና ተጽዕኖ ነው ማየው። የመጀመሪያው ከኋላ፣ አሁን ከፊት ነው ማየው። እግዚአብሔር አምላክ አዋጃቸውን፣ እቅዳቸውን፣ ዓላማቸውን ከንቱ ያደርጋል። አሜን። ከዚህ ሰዓት ጀምሮ በኢየሱስ መድረስ ያለሽበት ቦታ ትደርሻለሽ እንጂ አትገደቢም። አሜን። አልገደብም በኢየሱስ ስም። በጣም የሚገርም የራስሽ የሆነ ነገር ዘርግተሽ ልትወስጂ ስትይ አንድ ክንድ ላይ ቀኝ እጅሽን ክንድሽን ይዞ ወደኋላ የሚጎትት እጅ ያለው ይሄ እጅ ከዚህ ሰዓት ጀምሮ በኢየሱስም ፈረሰ። አሜን። በጣም የሚገርም ይሄ እጅ ሳወራ ከፊት በኩል አንድ ደምስር ራሱ አሁን ደምስሩ ላይ ላንቺ ስሜት ሊኖር ይችላል። ራስሽ ታውቂያለሽ። ራስሽን እጅ ነው ማየው። እጃቸውን፣ እቅዳቸውን፣ ዓላማቸውን ከአንቺ ላይ አፍርሻለሁ። አሜን በኢየሱስ ስም። የመውጣትና የመውረስ ጊዜ ይሁንልሽ። አሜን። ከፍ የማለት ጊዜ ይሁንልሽ። አሜን በኢየሱስ ስም። የመብዛት ጊዜ ይሁንልሽ። አሜን። እስቲ አልወርቅም በይ። አልወድቅም በኢየሱስ ስም። ያውልሽ አንሰራቶሽ ሊጥልሽ የተዘጋጀ ፋይል ነው ማየው። ፋይላቸው አሁን ተቀደደ። አሜን። ይቀደድ ለዘላለም በኢየሱስ ስም። ላትጎጂ፣ ላትያዢ፣ ድሉ ያንቺ ነው። ይሳካልሽ፣ ይከናወንልሽ። አሜን በኢየሱስ ስም። ተባረኪ እህቴ። ጌታ ካንቺ ጋር ይሁን። ግራ እግር ላይ የተመደበ ተመቷል። ከፍታ ያንቺ ነው። አሜን በኢየሱስ ስም። ተባረክ። አውቀኸኛል። የምትሄጂው የምትደርሺው ቦታ አይቶ ነው ጠላት እየቀና ያለው እየተገዳደረ ያለው። ተገዳዳሪው ግን ወርቋል። አሜን በኢየሱስ ስም ይውደቅ። እግዚአብሔር መልካም ያደርጋል። አውቀኛል ወይ ብለሽኛልና ድምፅ የሆነ የማውቀው መስሎኛል። አይ ወንድሜ፣ እንደው ድምፄ እንዴት ጠፋክ? እንደው ይሁን ብቻ አገልግሎት ላይ ነህ። ሌላ ቀን እንገናኛለን። መለሰች ነኝ። መለሰች ነሽ? አዎ አዎ ወንድሜ። ተባርከሻል። ጌታ ኢየሱስ ይባርክሽ። እንዴት ነሽ? ደህና ነሽ? እግዚአብሔር ይባረክ። ቤተሰብ ሁሉ ሰላም ነው? ሁሉ ሰላም ነው። ታዲያ ራቀብሽ እንደ ምንድን ነው? አዲስ አበባ እኮ ቅርብ ነው። መኪና አምጥተው እኛ ጋር ነው የሚጥለው። እርግጥ አዎ ልክ ነህ። ልጅ ትምህርት ቤት ስለሚመላለስ እና ቸርች አገልግሎት ስላለኝ ያው ብዙም እንትን የለኝም። በቃ በርቺ፣ ድሉ ያንቺ ይሆናል። እንደው እግዚአብሔር መልካም ያደርጋል። ጠላት ያለው ባንቺ ላይ አይሆንም፣ ሰዎች ያሉትም አይሆንም። እግዚአብሔር ነገሮችሽን አስተካክለው የሆነ ምዕራፍ ውስጥ ትገቢያለሽ። አሜን በኢየሱስ ስም። ተባረክ፣ ዘመን ይባረክ። ተባረኪ። መልካም ምሽት ይሁንልሽ። አሜን። አትያዝ በኢየሱስ ስም። አትገደብ በጌታ በኢየሱስ ስም። ውጣ ውረስ በኢየሱስ ስም። አሜን። ተባረኪ። ኢየሱስ ጌታ ነው። የእግዚአብሔር ሴት ከላይ እያገለገልሽ ያለሽው ጌታ ኢየሱስ ይባርክሽ። ብዙ ሼር እያደረግሽ ነው። እኔ አንቺ ጋር ገብቼ አንቺ ጋር ሊጸልይና ከታች ያሉት ጋር ሊመለስ መሰለ። ብዙ እያገለገልሽ ነው። አንዳንድ ሌሎችም ያው እጃችሁ እንደዚህ ይስራ። እኛ በአፋችን እያወራን እጃችን ከምናደርግ ሼር አድርጉ፣ ታፕታፕ አድርጉ፣ ኮፒ ሊንክ ምናምን። እኛ ብዙ ፕሮሰሱ ውስጥ እኔ አልገባም። አለ ቆይቼ ስለሚገባ አላቅም። የሚጠቅመው አለ ብዬ ሳይሆን እንዳያወርዳችሁ ብቻ ነው። ምንም የሚጠቅመው ነገር የለም፣ ግን እንዳያወርዳችሁ ብቻ። ሃሌሉያ። ማይ
እሺ ኢየሱስ ጌታ ነው። ላይመቻት ይችላል። ከተመቸሽ ከላይ ያለሽው ሚቱን ትከብቻለሽ። ሰላም ነሽ? ማሚዬ ነው ጌታ ማሚዬ፣ ይባረክ። ሰላም አይሰማም? ነኝ። ደህና ነሽ? ሁሉ መልካም ነው? አይሰማም? የኔ ድምፅ ለእኔ አዎ ይሰማኛል። ያንቺ። እሺ ከተሰማሽ ችግር የለም። ኢየሱስ ጌታ ነው። እስቲ እኔ አላለቅስም በይ። አሜን። እኔ አላለቅስም በኢየሱስ ስም። በጣም ያውልሽ እየዘለለ ከቀኝ ዓይን እምባ ሲወጣ ያለው ሊያስለቅስሽ ጠላት ያዘጋጀው ፋይል ነው ማየው። ዛሬ እውነት ነው። ፋይላቸው እቅዳቸው እምባ ሊያስወጣ ያለ ነገር በኢየሱስም ከዓይንሽ እምባን የሚያብስ አምላክ አለ። ከዚህ ሰዓት ጀምሮ እምባ በዓይንሽ አሜን እንዳታለቅሽ እግዚአብሔር ጣልቃ ይገባል። አሜን። በኢየሱስ ስም በትክክል አሜን። እሺ ጠላት ሊያስለቅስ ያዘጋጀው ፋይላ ያለው በኢየሱስም ልጅነትሽ ህይወትሽ አይበላሽም። ጌታ ጣልቃ በኢየሱስ ስም ይገባል። በትክክል አሜን። ሚዩት አድርገው። የእግዚአብሔር ሰው አሁን የገባ ቅድምም ገብቴ ነው የወጣው። ኔትወርክ ነው አንተን ያወጣው። ሚዩት አድርግልኝ። ሚዩት እንድታደርግ ድምፅ ያስተጋባል የምሰማ ከሆነ፣ ካልሆነ ደግሞ ያው አወርዳለሁ ማለት ነው። ተባረክ። ሚዩት አድርግ። ኢየሱስ ጌታ ነው። ሰማሽ? የእግዚአብሔር ሴት እስቲ እኔ በይ። ሰማኛል። ኦፕራሲዮን በኢየሱስም ኦፕራሲዮን አትሆኝም። እሺ ኔትወርክ ስለሚያስቸግርሽ አሜን። በኢየሱስ ስም አሜን አሜን በጌታ በኢየሱስም ኦፕራሲዮን አትሆኝም። አሜን። የኔ አባት አሜን ጠላት አሜን አውቆ ያውልሽ በአንጀት ላይ ያወጀው አዋጅ አለ። አንጀት ላይ አዋጅ ነው ማየው። ይህ አዋጅ በኢየሱስም አይጸናም፣ አይሰራም። አሜን። አይሰራም አይሰራም። በጌታ በኢየሱስ ስም አሜን በጣም የሚገርምሽ ቀኝ ኩላሊት ፊት ለፊት ጀምሮ እስከ እምብርት ድረስ አንቺን ሊቆጣጠር ያለ ነገር ነው ማየው። አዎ በትክክል እውነት ነው። ያምሻል። እርግጠኛ ነሽ? አዎ እርግጠኛ ነሽ? በኢየሱስ ስም አዎ እሺ እርግጠኛ አንቺ ከሆንሽ እንደው ይመቸኛል። አንዳንዴ አይ አላቅም የሚል ከሆነ ያው ለማገልገል ይከብዳል። ይኸውልሽ አንጀትሽ ላይ አረ የታወጀው በትክክል አዋጅ ኦፕራሲዮን ተደርጎ አንጀትሽን ሊያስቆርጥ ያለ ሊያስለቅስ ያለ ከዚህ ሰዓት ጀምሮ ተመታ። አሜን። ይመታ በኢየሱስ ስም በኢየሱስ ስም በናዝሬቱ በጌታ እግዚአብሔር እጅ ባንቺ ላይ በዚህ ሰዓት በኢየሱስም ትመጣለች። አሜን። ይምጣ በኢየሱስ አሜን የሚያከብሩኝን አከብራለሁ ብሏልና ጌታ ያከበረሽ ጌታ ያከበርሽው ጌታ ያከብርሻል። ኢየሱስ አሜን አሜን በጌታ ሸክም አሜን አይሆንብሽም። ብዙ ሸክሞች ተሸክመሽ ነው ማየው። ሸክም አይሆንብሽም በኢየሱስም። አሜን እግዚአብሔር ቃል ስናገር ሸክም የከበደ ሁሉ ወደ እኔ ይምጣ እኔ አሳርፋለሁ ይላልና ማንኛው የቤተሰብ ሸክም ቢሆን የአገር ሸክም ቢሆን የመንደር ሸክም ቢሆን ከአንቺ ላይ አሁን በኢየሱስም የተንከባለለ ይሆን። አሜን አሜን በኢየሱስ የበሽታ ስም ሸክም ቢሆን ይንከባለል። አሜን አሜን በ- አሜን አሜን በጌታ አሜን በኢየሱስ ስም የእግዚአብሔር አሜን ሰጥ እንዳትፈሪ እንዳታለቅሺ። እግዚአብሔር ግን ከአንጀት ካንሰር ዛሬ ማታ አንቺን ፈውሶሻል። ይሰማሻል? አሜን 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 ጌታ አለው ዛሬ ይኸውልሽ ይህን አምላክ አክብሪው፣ ያከብርሻል። አሜን 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 አይሰራም፣ በኢየሱስ አይጸናም፣ አሜን የኔ አባት አይሰራም፣ አይጸናም፣ አይሰራም፣ አሜን አይጸናም። ከዚህ ሰዓት አሜን ጀምሮ ይኸውልሽ አሜን የበሽታ አቅም የበሽታ ስልጣን ከላይሽ ላይ ተመቷል። አሜን ይመታ በኢየሱስ ስም ጸሎት አሜን የእግዚአብሔር እጅ አሜን ከማዳን አላጠረም ይላል። የእግዚአብሔር ጆሮ ከመስማትም አልደነቀረም ይላል። የእግዚአብሔር እጅ
ከማዳን ያላጠረ ባለሽበት ቦታ እጁ ትመጣለች። አሜን አምናለሁ በኢየሱስ አሜን። እስኪ ከዚህ በኋላ የክብር ጊዜ ነው ለነበይ። አሜን። አረ ከዚህ በኋላ የክብር ጊዜ ነው እኔ አሜን አሜን በጌታ በኢየሱስም አሜን ላንቺ የክብር ጊዜ፣ የድል ጊዜ፣ የስኬት ጊዜ በኢየሱስም ሆነብሽ። የስ አሜን አሜን በኢየሱስ ስም ከዚህ ተቀበልኩኝ። በኋላ አሜን በጠላትም ፊት በወዳጅም ፊት ትታያለሽ። ኢየሱስ ጌታ ነው። አሜን ሃሌሉያ አሜን አትሰወርም። አሜን አንድ ያውልሽ እንደዚህ ሶስት ነገር ያዥና አልፋለሁ። አንድ ያንቺን ነገር ሊበላ ያለ ሊሰርቅ ያለ ሌባው ተመቷል። በረከትሽ አይበላም። እንደገና ቀጥሎ አካልሽ አይጎልም። አሜን እግዚአብሔር አምላክ ከዚህ ሰዓት ጀምሮ አሜን ሞገስ ሰጥቶሻል። በሁሉ ፊት ተቀባይነት ታገኛለሽ። የምትመረጭበት ጊዜ ነው። አሜን ደግሞ የምትመረጭ ስል ያው አሜን በኢየሱስ ይሄ ስም አሜን ከአሁኑ ምርጫ ጋር የፖለቲካ ጋር እንዳታገናኙ። ከላይ ተመርጠሻል። እግዚአብሔርም ደግሞ ለብዙዎች የምትመረጪ ያደርግሻል። አሜን አንቺ ካወቅሽ ለአንቺ የስ ከገባሽ በቂ ነው። አሜን ሰማሽ? አንቺ ካወቅሽ በቂ ነው። አዎ ገብቶኛል። በቃ አዎ ይሄ ሆኗል፣ ተፈጽሟል። አውቄያለሁ። አሜን እግዚአብሔር በኢየሱስ መልካም ስም አድርጓል። ሰላም እግዚአብሔር ሆኗል። ጨርሶ እንግዲህ ይባል። እግዚአብሔር ሲያስተካክል ከፊት ምን አለ ማለት ነው? ደብል የሆነ በረከት አለ። አሜን አሜን ኢየሱስ ጌታ ነው። በጣም አሜን ደስ የሚለኝ እኔ የእግዚአብሔር ነገር ደስ የሚለኝ አሜን ደስ የሚል ምንድን ነው ብትሉ መጽሐፍ ስናገር ያው ቅድምም ተጠቅሜ ሌባ ሊሰርቅ ሊገድል ሊያጠፋ ይላል። ሌባ ሲሰርቅ ቆሞ የራሱ ንብረት ዝም ብሎ የሚያይ የለምና እኛ የእግዚአብሔር ንብረቶች ነን። ሌባ ጤና ሊሰርቅ ሲመጣ አይቶ ዝም አይልም። ሌባ ደግሞ እጅ አሜን እግር ሊሰርቅ ሲመጣ ጌታ ዝም አይልም። ስለዚህ ስለ እናንተ አምላካችሁ እግዚአብሔር ይዋጋል። አሜን 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 እናንተ ይዋጋል። ዝም አሜን ብላችሁ እናንተ ዝም ብላችሁ አሜን ትቆማላችሁ። እኔ ስለ እናንተ ይዋጋለሁ ያለ አምላክ እግዚአብሔር ስለ አንቺ ስለ እናንተ ይዋጋል። አሜን አሜን ተፈጸመ። ይሄ አሜን ይኸውልሽ እሱ ቃል የእግዚአብሔር ሴት ይበቃኛል። የእግዚአብሔር ሴት አንጀትሽ አሜን ሰላም ከወጣ እግዚአብሔርን መስክሪ። እግዚአብሔር ይሄን ኢየሱስ አድርጎልኛል ብለሽ መስክሪ። ስልክ አለ። እግዚአብሔር መልካም ከክፉ ነገር አንቺን አስመልጧል። ቼክ አርገሽ ደውለሽ መስክሪ። ጌታ መልካም ያደርጋል። የሚቀጥለው ምዕራፍ ውስጥ ይከትሻል። አሜን በኢየሱስ ስም ይመሰክራለሁ። ተባረኪ። ኧረ ይመሰክራለሁ። የእግዚአብሔር ሰው ተባረክ። በኢየሱስ ስም ጸጋ ይበል። አሜን አሜን እግዚአብሔር ጨርሶ ይባርክ። አሜን በኢየሱስ ስም ከፍ ይበል። አሜን። ምን ሊበል? በኢየሱስ ተባረኪ። ስም በቃ ሁሉ መልእክቴ ሁሉ ትክክል በትክክል ነው። በኢየሱስ ስም አሜን ተባረክ። አሜን። እሱ ትክክለኛ አምላክ ነው። ትክክል ነገር ይናገራል። የራሳችን ያው ስሜት የራሳችን ሀሳብ ካልጨመረን እግዚአብሔር ሁሌ ልክ ነው። ስለዚህ የእግዚአብሔር ሴት ታች ታሪኩ ነው ምለው ታሪኬ ታች ያለ ሰው ታሪኬ በኢየሱስም ታሪክ ይሁንልሽ። አሜን ዘማሪውን ስጀምር ታሪክ የጀመረው በቀራንዮ ነው፣ በመስቀሉ ግርጌ አጋጣሚ አይደለም፣ መዋለም ማደረ ሴጣን ሲቀጠቀጥ ባርነትን ሽሻር ሰንሰለት ሲፈት ይላል። ኢየሱስ ጌታ ነው። የዝማሬ ጊዜ ይሁንልሽ። አሜን ዛሬ በኢየሱስም ይቀጠቀጣል። አሜን ያስጨነቀሽ ይቀጠቀጣል። አሜን ነገሮችን ሁሉ ይይዛለሁ ብሎ ያሰበ ይቀጠቀጣል። አሜን በጣም የሚገርምሽ እግዚአብሔር ሴት ብዙ ጊዜ ሞከርሽ፣
ሞከርሽ ወጣው ስትመለሽ ያለው ወጣው ብለሽ ስትያዥ ያለው ከእንግዲህ በኋላ ግን መያዝ አይሆንም። አሜን በኢየሱስም ወደ ምስጋና፣ ወደ ድል፣ ወደ መከናወን ማደግ ይሆናል። አሜን። ለኔ የድል ጊዜ ነው በይ። ለኔ የድል ጊዜ ነው። ከዚህ በኋላ አልያዝም በይ እስቲ። ከዚህ በኋላ አልያዝም። በጣም የሚገርምሽ በግራና በቀኝ ትከሻ ጋር ይዞ አንዱ ወደዛ ይጎትትሻል፣ አንዱ ወደዛ ይጎትትሻል። ከራስሽ ሐሳብ ውጪ በራሳቸው ሐሳብ አንቺን ለመውሰድ የሚፈልጉ ሁለት እጆችን አለው። ከነዛ እጆች ትወጫለሽ። አሜን እስኪ ከነዛ እጆች ወጥቻለሁ በይ። ከነዛ እጆች ወጥቻለሁ። አሜን። ወደ ግራ አንዱ ይጎትታል፣ አንዱ ወደ ቀኝ ይጎትታል። ከዛ መውጣት ሲገባሽ መሄድ ሲገባሽ ሐሳብ እየቀየረ ሐሳብ እያስቀየረ ያቆመ ከእንግዲህ በኋላ አይችልሽም። አሜን። ከእንግዲህ በኋላ በኢየሱስም አትያዥም። አሜን። እግዚአብሔር አምላክ በፊትሽ ያልፋል። እንደሚባላ እሳት እግዚአብሔር በፊትሽ ይቀድማል። አሜን። ሳራ ሚዩት አርጊ። ጌታ ኢየሱስ ይባርክሽ። ተባረኪ። ታሪኳ ስሚ። እግዚአብሔር አምላክ ያውልሽ አንቺን ለማድከም የወጣ ለመያዝ የወጣ ቀኝ ጉልበትሽን ጠርቆ ሊይዝ የወጣ ክፉ ከዚህ ሰዓት ጀምሮ ተመታ። በኢየሱስም ተመታ። ይሰማል? አሜን አሜን። እኔ ጋር ትንሽ ኔትወርክ እያስቸገረ ነው። ይሰማል? የት ሀገር ነው የምትኖሪው? አረብ ሀገር። የት ሀገር? ሳውዲ። ሳውዲ። ለመምጣት አስበሽ ነበር ወይስ ሌላ ሀገር ለመቀየር አስበሽ ነበር? በዚህ ሰዓት ትንሽ አዲስ ስለሆንኩ ምንም አላሰብኩም። እግዚአብሔር አምላክ በነገርሽ ሁሉ ላይ ጣልቃ ይግባ። አሜን። በኢየሱስ ስም ቀኝ ጉልበትሽን ሊቆጣጠር ሊይዝ የወጣ የተመታ ይሁን። አሜን። እግዚአብሔር አምላክ በመንገድሽ ላይ በህይወትሽ ላይ በኢየሱስም ፍሬያማ እንድትሆኚ ጸልያለሁ። አሜን። ወደ ከፍታ እንድትወጪ ጸለይኩ። አሜን። የመከራ ምዕራፍ ሁሉ በኢየሱስም የተዘጋ ይሁን። አሜን። ምን ያለው መሰለ ከኋላ ያሉሽ ቀኝሽ በኩል ሆኖ ከኋላ የሆነ ብትር መመስል የሰው እጅ ይመስላል። ጥላ ነው ማየው፣ የሚመታ እጅ ነው ማየው። በኢየሱስም ዛሬ የክፉ ጥላ ካንቺ ላይ አፍርሻለሁ። አሜን አሜን። ምን ተሸክሜ ነው ምንድነው ያስቀመጥኩ ምን ይዣለሁ ብለሽ እንድታስቢ እንድትጨነቂ ሊያደርግ ከኋላ አጥንትሽ ላይ ሊያርፍ ያለ ነገር ከዚህ ሰዓት ጀምሮ ተሰበረ። አሜን። እውነት ነው። አሁን ራሱ እጄ እንደሚሆን ራሱ በቃ አላወኩም። በቃ ምን ይዤ ነው ምን ትናርጌ ነው ብዬ እያሰብኩ ነው። እጅ በቃ አንዴ ይሰራል፣ አንዴ በራሱ ሰዓት በቃ ምን እንደሚሆን ራሱ አላውቅም። በጌታ በኢየሱስ ማንኛው ይሄ ክፉ እጅ ካንቺ ላይ ካንቺ ጀርባ ብትሩን አንስቻለሁ። አሜን። ምክራቸውን በኢየሱስ አፈረስኩ። አሜን። ላይሰወር የእግዚአብሔር ሐሳብና የእግዚአብሔር ዕቅድ ይገለጥልሽ። በሮች ይከፈቱ። አዲስ ነገር ይሁን። ተባረኪ። አሜን። ኢየሱስ ጌታ ነው። ሰዓት ያው 5 ደቂቃ 8 ሰዓት ሊሆን 5 ደቂቃ ስላለ በእኛ 8 ሰዓት ሊሞላ ነው። ጌታ ኢየሱስ ይባርካችሁ። ቶሎ ቶሎ ብዬ እስቲ እሄዳለሁ። እንደ አገባባችሁ ልጸልይ። በታች መጨረሻ ላይ ያለ ሰው ፍቃዱ ነው።
ተባረኪ ታሪክ ፍቅራብ ሌላ ጊዜ ፍቅራብ። እሺ ፍቅራብ ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ሁሉ መልካም ነው? ሁሉ ሰላም፣ እግዚአብሔር ይመስገን። ክብር ለጌታ ይሁን። ይሄ ድምፅ የሚታወቅ ይመስላል። አውቃለሁ እንደ በፊት እኔ እንጃ ተገናኝተናል እንደ እኔ አልገባሁም። ይሄን ቤት አዲስ ነኝ። ዛሬ ነው ገና ፎሎ አድርጌ የገባሁት። በቃ በመጀመሪያው ትኖሪያለሽ ብዬ እርግጠኛ ነኝ። ድምፅሽ አዲስ አይደለም። እግዚአብሔር ግን አዲስ ነገር ያደርጋል። አሜን አሜን። እስቲ ለእኔ አዲስ ነገር ይሆናል በይ። አሜን። ለእኔ አዲስ ነገር ይሆናል። የእግዚአብሔር ሴት እንዲህ አይነት ነገር አያለው። እንደው ለመተንፈስ እስኪያቅት ድረስ ጠላት አዋጅ አውጥቶ ያለው ግን እግዚአብሔር አዋጁን ከንቱ ያደርጋል። አሜን። ይሄ ሙሉ ደረት ቀኝም ግራ በኩል ቀኝ በኩልም ይወረወራል። ቀስት ነው ማየው። ቀስታቸው ግን የክፉ ቀስት ነው። ቀስቱ ዛሬ ተመታ። አሜን። ቀስቱ ዛሬ በኢየሱስ ወደቀ። አሜን። እዛ ደግሞ ቀኝ ጆሮሽን ራሱ መልካም ዜና አትሰማም ብሎ ቀኝ ጆሮሽን ውስጥ ያውለ የሚጠቀጥቅ እጅ ነው ማየው። እንዳሰማ የሚል ዛሬ በኢየሱስም መልካም ነገር ጋር መልካም ድምፅ ጋር አንቺን አገናኘውሽ። አሜን። ለመልካም ነገር ያንቺ ጆሮ የተከፈተ ይሁን። አሜን። ክፉ ድምፅ ከዚህ ሰዓት ጀምሮ ከህይወትሽ ከዘመንሽ ላይ ይቆረጥ። አሜን። አለመሳካት እንዳሰሚ፣ እንክሳራ እንዳሰሚ፣ በሽታ እንዳሰሚ ዛሬ ከጆሮሽ ላይ ያ ድምፅ ሁሉ ይቆረጥ። አሜን። ሆኖላታል። እግዚአብሔር አስቧል። እግዚአብሔር ለዚህ ያበቃት፣ እግዚአብሔር አከበራት የሚለው ድምፅ ብቻ በጆሮሽ ላይ እንዲገባ በኢየሱስም ጸልያለሁ። አሜን። በስልክም ቢሆን በአካልም ቢሆን መልካም የምስራች ስሚ። አሜን። ጠላት ጆሮሽ ላይ ችግር ሊያመጣና እንደገና ደግሞ እንዳሰሚ ሊያደርግ የመጣው ፋይል ተቀዷል። መልካም ዜና ትሰሚያለሽ። ጆሮሽም ሰላም ነው። መንገድሽ ያማረ ነው። እግዚአብሔር መልካም ነገር ያደርጋል። አሜን። አዲስ ነገር ይሁን። እልልታ ጊዜ ነው። ላንቺ ሐዘን አይሆንም፣ ደስታ ይሆናል። አሜን አሜን። ተባረኩ። እግዚአብሔር አምላክ ይባርካችሁ። እይታችን ቶሎ ቶሎ ከፍተሻል። ሳራ ቾክለሽ ነው። አሜን። እግዚአብሔር ይባርክ። አሜን። ሳራ ተባረክ። አሜን ለማለት ነው። የእግዚአብሔር ሰው ይቅርታ። ተባረክ። እሺ ክፈች፣ እሺ ክፈች። ጌታ አሜን ላል አሜን ለሆነው አሜን ይሁን። አሜን አሜን በኢየሱስ ስም መራመድ ይሁን። አሜን። በኢየሱስ በኢየሱስ ስም መሄድ ይሁን። አሜን። ላትያዢ በኢየሱስ ስም መውጣት ይሁን። አሜን አሜን አሜን። እግዚአብሔር አምላክ ወደ ትልቅ ቦታ ያወጣሻል። አሜን። በኢየሱስ ስም አሜን። ብዙ ጊዜ የተገዳደረ ከእንግዲህ በኋላ አይገዳደርሽም። አሜን። በኢየሱስ ስም እግርሽ አሜን። ከዚህ በኋላ ይራመዳል። እግርሽ ይፈጥናል። ወደ ዋናው ቦታ ትገቢያለሽ። እሰይ አሜን። በኢየሱስ ስም አሜን። ማሉ የኔ ነው በይ። አሜን። ማሉ የኔ ነው። ማሉ የኔ ነው። በኢየሱስ ስም አሜን። በጌታ በኢየሱስም ዳር ዳር መሄድ ከእንግዲህ በኋላ ያበቃል። አሜን። በኢየሱስ ስም በቃኝ። ሃሌሉያ። ማሉ ያንቺ ነው። የበረከቱ ማል፣ አሜን የጸጋው አሜን ማል፣ የስኬት ማል በኢየሱስም ያንቺ ነው። አሜን። ወሰድኩ በጌታ በኢየሱስ ስም አሜን እስቲ አሜን። የኔ ነገር በይ። የኔ ነገር ፈጥኖ ፈጥኖ ወደ እጄ ይገባል። ወደ እጄ ይገባል። አሜን። ፈጥኖ ሃሌሉያ። ፈጥኖ ፈጥኖ ይገባል። አሜን። በኢየሱስ ስም አሜን። በጣም ሃሌሉያ። የሚገርም እኔ አሁን በመንፈስ ማየው አንዳንዴ ሰው እንዲህ ብሎ ትኩር ብሎ ሲያይ እንዲያርጎ ዞር የሚያደርግ ትኩር ብሎ እንዲያርጎ ዞር የሚያደርግ እጅ ተመቷል።
ልክ ነው። አሜን። ኢየሱስ ፈጥኖ ሃሌሉያ። በእጅሽ ይገባል። አሜን። በኢየሱስ ሸፋኙ ተመቷል። እግዚአብሔር አምላክ ስራውን እቅዱን አፍርሷል። ወፍራም ነገር ወደ እጅሽ ይመጣል። ወፍራም ነገር ወደ ህይወትሽ ይመጣል። እሰይ አሜን። አባዬ ተቀበልኩ። ሃሌሉያ። ይህ ሆኗል። የቁርጥ አሜን ጊዜ አሜን 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 ተፈጸመ። አሜን። በኢየሱስ ስም አሜን። ሃሌሉያ። ኢየሱስ አሜን ጌታ ነው። አሜን አሜን ክብር ሁሉ ለጌታ ለኢየሱስ ይሁን። አሜን። የእግዚአብሔር ሰው ከላይ ያለ የእግዚአብሔር ሰው ተባረክ። የእግዚአብሔር አምላክ ጸጋን እያበዛለክ የእግዚአብሔር ሰው አሜን። ጌታ 8 ኢየሱስ ሰዓት በሁሉ ይበቃለኝ ጸጋ ነበር። ይባርክ። አሜን። ሰዓት ሄደብኝ። ጌታ ኢየሱስ አሜን ይባርክ። ለጊፍት እየሰጣችሁ ያላችሁ ጌታ ዘመናችሁን ይባርክ። ምንም ባናቀውም ያው ጥቅሙን ባናቀውም ያው ደስ ይላል። ብቻ ስጦታ ደስ ይላል። ጌታ ኢየሱስ አሜን ዘመናችሁን ህይወታችሁን ይባርክ። ደግሞ ሼርም እያደረገ ነው። እስካሁን ድረስ በገቡት 2 ሰው አንደኛ ናቸው። እግዚአብሔር ከነገሮቻቸው ጋር ያገናኛቸው እና ተገስቴ ነው። ተገስቴ በጥግ በኩል ቅድም ጀምሮ ሚዩትን ከፍቴ ነው ያለውና ከተሰማ አውራሽ። አቤት አቤት። ሰላም ነህ? እንዴት ነህ? እግዚአብሔር የተባረከ ነው። አሜን አሜን። የት ሀገር ነው የምትኖረው? ኢትዮጵያ የት? ወላይታ ኦኬ። ወላይታ ሶዶ ነው? አረካ ነው? የት ነው? አሬካ እም? አሬካ። እሺ። ኢየሱስ ጌታ ነው። የጌታ አሜን ክብር በህይወቴ በዘመኔ ላይ ይገለጽ። አሜን በጌታ በኢየሱስም አዲስ ነገር በህይወቴ ይሁን። አሜን እንደ መልካም ሰው ሰላም ብሎ አንተን ያስጨነቀ አንተን አእምሮ ለመቆጣጠር የወጣ የክፉ ሰላምታ የክፉ እጅ ላይ ያለ አሻራ በኢየሱስም ካንተ ላይ አሁን አንስቻለሁ። አሜን በኢየሱስም ከህይወቴ ላይ ከዘመኔ ላይ አንስቻለሁ። አሜን እኔ ምን ያለው ከዛ ሰው ጊዜ ጀምሮ እቺ መዳቧን ቀጥሎ ቅርጿን መስመሯን ቀጥሎ ስመጣ ትልቅ እዛ ጋር እንደ ነርቭ ያይል ደም ስር አለ። በሱ ጎን ያለችውን ደም ስር ይዞ እስከ ላይ ድረስ አንተን ሊቆጣጠር አስቦና አልሞ ያደረገውን ሴራውን አሁን በኢየሱስም አፍርሻለሁ። አሜን በኢየሱስም ተቃራኒ የሆነ እምነት ነው ማየው በአንተ ላይ ያደረገው ክፉ በኢየሱስም አፍርሻለሁ። አሜን በኢየሱስም በጫት የተተፋ በመቁጠሪያ የተሰራ ማንኛው መሳሪያ በአንተ ላይ አይሰነጥልም። አሜን በኢየሱስም አዲስ ነገር በህይወቴ አዲስ ነገር በዘመን ይሆናል። አሜን እሺ ይሆንልኛል በል። ይሆንልኛል። በኢየሱስም ሊያሰጋ የመጣ ተመቷል። ነገሪ ሁሉ መልካም ይሆናል። እምብርት አካባቢ አንዳንድ መጥቶ የሚሄድ ነገር ተመቷል። ጌታ ካንተ ጋር ነው። መልካም ነገር ጋር ተገናኝ። ተባረክ። አሜን እሺ ጋሽዬ። መልካም አዳር ይሁን። ጎዳ ሰሮተታኝው ዳሮ ኢታይነና ደሞ ፖንጀታይቻ እሺ አሜን። የተወሰነ እድሜያ ጉጆ አሜን አሮ ከሌታ ዳርሰንቾክ አሜን። አንጀታይቻ ሁላችሁም የእግዚአብሔር ሰዎች እኔ 8 ሰዓት አበቃለሁ ብዬ ነበር። 5 ደቂቃ ያው ሄዷል። ማረፍ ስላለብኝ ነገም አገልግሎት ስላለ እናንተ ጋር እስቲ ጸልየን አንድ ላይ ጸልየን እግዚአብሔር የሚለው ካለ እናገራለሁ። ከዛ ውጭ ደግሞ አብረን ጸልየን እንዘጋለን። ጌታ ኢየሱስ ዘመናችሁን፣ ህይወታችሁን፣ እድሜያችሁን ያለምልም። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር ቃል ሲናገር እንዲህ ይላል፣ የሁሉ እስራት ተፈታ ይላል። ቀጥሎ ደግሞ ማዳኑ ከወደረኞቻችንና ከሚጠሉ ሁሉ እጅ ነው ይላል። ከሁሉ እጅ የሚያድን የትንሣኤው ጀግና ኢየሱስ ከኛ ጋር አለ። ስለዚህ ለእናንተ መዳን ይሆናል፣ ለእናንተ ማምለጥ ይሆናል። የተዘጋባችሁ
በሮች ይከፈታሉ። ድንቅና ታምራት በህይወታችሁና በዘመናችሁ ይሆናል። ስለዚህ ኢየሱስ ጌታ ነው። የምትፈልጉ ነገ ቀን ላይ ቢሆንም ስልክ ብደውሉ አገለግላችኋለሁ። ኢሞ ላይም ስልክ አለ፣ ዋትስአፕ ላይም አለ። ከደወላችሁም አስተናግዳለሁ። ጌታ ኢየሱስ ሲባርካችሁ። ጊዜ ካለኝ በስልክ እጸልያለሁ። ጌታ መልካም ያደርጋል። ልጸልይላችሁ። የዘላለም አምላክ እግዚአብሔር ሆይ ክብር ሁሉ በሰማይ በምድር ላንተ ይሁን። የሁሉ እስራት ተፈታ ተብሎ እንደጻፈ የሁሉ እስራት አሁን ይፈታ፣ ቀንበር ይሰበር፣ ሞትና ጭንገፋ ከህይወታቸው ላይ በኢየሱስም የተነቀለ ይሁን። የበሽታ አቅም የበሽታ መናፍስቶች በኢየሱስም ከህይወታቸው ከዘመናቸው ላይ የተመታ ይሁን። አዳዲስ ነገር ከዚህ መስኮት ሲወጡ አዳዲስ ነገር ወደ ህይወታቸው አዳዲስ ነገር ወደ ማንነታቸው እንዲመጣ በኢየሱስም ጸለይኩ። ህልም እንዲያዩ ራእይ እንዲያዩ መልካም ነገር ጋር እንዲገናኙ በኢየሱስም ጸልያለሁ። የእግዚአብሔር ኃይል ለማዳን ተገልጧል ተብሎ እንደተጻፈ ለማዳን የተገለጠው የእግዚአብሔር ኃይል በህይወታቸውና በዘመናቸው ላይ ይገለጥ። ክፉ ያገኛቸው በደም ይሰወሩ፣ በእሳት ይቀጠሩ። በኢየሱስ ድንቅ ስም ተባረኩ። መልካም ጊዜውን ሻሎም። ወዳችኋለሁ።